እውነተኛ ንስሐ ማለት ከክፉ መንገድ መመለስና እንደ እግዚአብሔር ፈቃድ መመላለስ ማለት ነው። ይህን ካደረግን የልጁ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል። ቀጥሎ የምትሰሙት ምስክርነት ይህን የእግዚአብሔርን ቃል እውነትነት ያረጋግጥልናል። ይህን ምስክርነት ላይክ እና ሼር በማድረግ ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ የወንጌል ማህበርተኛ ትሆኑ ዘንድ በአክብሮት ተጋብዛችኋል። ምስክርነቱን እስከ መጨረሻው ከተከታተላችሁ በኋላ እግዚአብሔር ፍቅር ነው እያላችሁ ኮሜንት አድርጉ። እነሆ ወደ ምስክርነቱ አለፍን። የምኖረው ጃፋ በተባለች የእስራኤል ከተማ ውስጥ ሲሆን ገና በ13 ዓመቴ በተለያዩ የአደንዛዥ እጾች ሱስ ውስጥ ገብቼ ነበር። ከዚያም አልፎ አደንዛዥ እጾችን በድብቅ ነግድ ነበር። የወጣልኝ ሌባም ነበርኩ። ሌባ በነበርኩ ጊዜ መኪናና ሞተር ሳይክል እየሰረቅኩ እሸጥ ነበር። በዚህም ምክንያት ብዙ ጊዜ በፖሊስ ተይዤ ታስሬ ያውቃለሁ። ከእግዚአብሔር በጣም የራቀ ሕይወት ነበረኝ። እግዚአብሔር ለእኔ ያለው መልካም ዓላማ ምን እንደሆነ አላውቅም ነበር። አባቴ ግን የአንዲት ቤተ ክርስቲያን መጋቢ ነበር። ስለ እግዚአብሔርና ስለ ቃሉ የተወሰነ መረዳት ቢኖረኝም ሆን ብዬ አስቤበት ነበር ከቃሉ ውጭ የሆነ ሕይወት ውስጥ የገባሁት። ወደ ጌታ ስመለስም ጌታ ይሻለኛል፣ ዓለም በቃኝ ብዬ ጌታን ለመከተል ወስኜ ነው የተመለስኩት። ስለዚህ ጌታን ተቀብሎ የዘላለም ሕይወት ማግኘት የውሳኔና የምርጫ ጉዳይ ነው። እስከ 13 ዓመቴ ድረስ ያለው ሕይወቴ እጅግ አስከፊና ሰይጣን የተጫወተበት ነበር። በሄድኩበት ሁሉ ችግር፣ ሁከት እና ብጥብጥ መፍጠር ያስደስተኝ ነበር። ጃፋ በተባለችው የእስራኤል ከተማ ውስጥ ነበር ይህን ሁሉም አድርገው። አደንዛዥ እጾችን እንድሸጥለት ያሰማራኝ ሰው ከትእዛዙ እንዳላፈነግጥ በሽጉጥ ያስፈራራኝ ስለነበር ሕይወቴ ሁሉ በስጋት የተከበበ ነበር። 16 ዓመት ሲሞላኝ ግን ነገሩ እየከረረ መጣና ወደ ወንድኛ አዳሪነት ሥራ ገባው። ከዚህም ከተበላሸ ታሪኬ የተነሳ አባቴ ከቤት አባረረኝ። እናም ሕይወቴን በጎዳና ላይ መምራት ጀመርኩ። ሕይወቴ የበለጠ ተመሰቃቀለብኝ። የእጽ ሱሰኛ ነበርኩ። በሕይወቴ አስከፊውን መጥፎ ነገር ማለትም ሰውነቴን ለክፉ ሥራ እሸጠው ነበር። ተስፋ የሚባለው ስሜት ከውስጤ ተሟጦ ጠፍቶ ነበር። በእንዲህ አይነት ሁኔታ እስከ 17 ዓመቴ ቀጠልኩ። በዚህ ጊዜ ግን መንፈሴ ሙሉ ለሙሉ በጨለማው ዓለም ውስጥ ጠፍቶ ተሰውሮ የሰይጣን መጠቀሚያ ሆኜ ነበር። ከጊዜ በኋላ ግን ልቤ ስብርብር ብሎ በሥራዬም ተጸጽቼ ስለነበረ ያንን ክፉ ሥራ እየሠራው መቀጠል አልቻልኩም። ስለዚህ ወደ አባቴ ቤት መመለስ አለብኝ ብዬ ወሰንኩ። እናም ተስፋ በቆረጠ ልብ በተሰበረ መንፈስ ሆኜ ወደ አባቴ ቤት ሄድኩ። መግቢያ በሩ ጋር ስደርስ በሁለቱም ጉልበቶቼ ተንበረከኩ። ተንበርክኬም በሩን አንኳኳሁት። አባቴ በሩን ከፈተልኝ። ልክ በሩን እንደከፈተልኝ አባቴ ሆይ ይቅር በለኝ፣ ደግሜ ይህን ክፉ ሥራ አልሰራም፣ አባቴ ታስፈልገኛለህ አልኩት። አባቴም ከእኔ በላይ የሚያስፈልግህ ኢየሱስ ነው አለኝ። በዚያች ቅጽበት ነበር ልቤ ለኢየሱስ ክርስቶስ የተከፈተው። በራሴ ኃይልና ችሎታ ከገባሁበት የኃጢአት ማጥ ውስጥ መውጣት እንደማልችል ተገነዘብኩት። አባቴም ረዳኝና በንስሐ ወደ እግዚአብሔር ተመለስኩ። ከዚያች ቀን ጀምሮ እግዚአብሔር በመንፈስ ቅዱስ ሞላኝ። አባቴ ፓስተር ስለሆነ የውሃ ጥምቀትም የሰጠኝ እሱ ራሱ ነበር። ጌታ አዲስ የሰላም እና የእረፍት የተባረከ ሕይወት ሰጠኝ። ሁልጊዜ የጌታን መገኘት፣ አንዳንዴም የመላእክት መገኘት ከኔ ጋር እንደሆነ ይታወቀኛል። አሁን የሚሰማኝ ልክ አዲስ የተፈጠርኩ ያህል ነው። ያለፈው ሕይወቴ ጥፋትና ኃጢአት፣ ክስና ኀፍረት ሁሉ ከውስጤ በመንፈስ ቅዱስ አማካኝነት ተጠርጎ ጠፍቷል። ኢየሱስ ክርስቶስ እግሩን በእንባዋ ያራሰችና በጠጉሯም ያበሰችውን ውድ ሽቶም የቀባችውን ሴት እንዲህ ብሎ ነበር የገለጻት። እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል፣ ጥቂት ግን የሚሰረይለት ጥቂት ይወዳል ይላል በሉቃስ ወንጌል ምዕራፍ 7 ቁጥር 47 ላይ። እግዚአብሔር ለኔ ያደረገልኝ ከቁጥር ሁሉ የበዛ ታላቅ ነገር ነውና እጅግ እወደዋለሁ። በእግዚአብሔር ፊት ይቅር የማይባል ምንም አይነት ኃጢአት የለም። እግዚአብሔር ሁላችንንም ያውቀናል፣ እንዴት አድርጎ እንደሚጠቀምብንም ያውቃል። ከማንኛውም አይነት ጨለማ ሊያወጣንና አስበነው ወደማናውቀው የጽድቅ ከፍታ ሊያወጣን ይችላል። እኔ ጌታ ኢየሱስን በጣም ወደዋለሁ። እርሱ ሁሌም ለሰዎች የሚያስበውና የሚያደርገው መልካም እንደሆነና የሰዎችን ሕይወት እንደሚለውጥ አውቃለሁ። አሁን ላገኘሁት ሰው ሁሉ ይህን የጌታ ኢየሱስ ክርስቶስን መልካምነትና አዳኝነት እመሰክራለሁ። ወደ ጌታ ከመመለሴ በፊት መኖር የሚያስጠላኝ ራሴን ለማጥፋት የምፈልግ ሰው ነበርኩ። ጌታ ግን ሕይወቴን ጣፋጭና ትርጉም ያለው አድርጎልኛል። አሁን ጌታን በማገልገል ላይ ይገኛለሁ። አንድ ማወቅ ያለብን ነገር ከየትኛውም ሱስም ሆነ ከክፉ ልምምድ ሰው በራሱ ኃይልና ችሎታ ሊላቀቅ እንደማይችል ነው።
ከእንዲህ አይነት ችግሮች ለመውጣት ሰው የሚያስፈልገው ቁርጠኛ ውሳኔ ማድረግና የእግዚአብሔር መንፈስ ሱፐርናቹራል ኃይል ነው። እናም ከሱስ እና ከመሳሰሉ የሰይጣን እስራት ከሆኑ የኃጢአት ልምምዶች ነፃ መውጣት የምትፈልጉ ሁሉ ወደ ጌታ ኢየሱስ ክርስቶስ እንድትመጡ ጌታን እንድትቀበሉ ጋብዛችኋለሁ። ለዚህም ትበረታቱ ዘንድ ከእግዚአብሔር ቃል የተወሰኑ ጥቅሶችን ልስጣችሁ። በሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውም ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ ይላል። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ደግሞ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል ይላል። በሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ ደግሞ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ይላል። በተጨማሪም በሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። እንግዲህ የዘላለም ሕይወትን ማግኘት የምትችሉበት መንገድ ይህ ነው፣ በንስሐ ወደ ጌታ መመለስና ጌታን መቀበል። ስለዚህ ጌታን መቀበል የምትፈልጉ ይህን ጸሎት ከኔ በኋላ ጸልዩ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም ኃጢአቴንና መተላለፌን ሁሉ በፊትህ እናዘዛለሁ። በደሌን ሁሉ በልጅ በኢየሱስ ክርስቶስ ስም ይቅር በለኝ፣ ልጅህም አድርገኝ፣ ስሜንም በሕይወት መዝገብ ላይ ጻፍልኝ። ቀሪ ዘመኔን ሁሉ በቤትህ እንድኖር ጸጋህን አብዛልኝ። ስለ ተቀበልከኝ ልጅህም ስላደረግከኝ በኢየሱስ ክርስቶስ ስም አመሰግንሃለሁ። አሜን። ይህን ጸሎት ከጸለያችሁ በአቅራቢያችሁ ወደሚገኙ ወንጌል አማኞች አብያተ ክርስቲያናት እየሄዳችሁ ቀጣይ አስፈላጊ ትምህርቶችን እንድትከታተሉ በጌታ ፍቅር እናሳስባችኋለን። ጌታ አብዝቶ ይባርካችሁ።